እግዚአብሔር ሰይጣንን የማይገድልበት ወይም የማያጠፋበት ምክንያትና ይቅር የማይልበት ምክንያት ምን ይሆን? እነዚህ ሁለት ጥያቄዎች ለዘመናት በሰው ልጆች ሲጠየቁ የኖሩ ጥያቄዎች ናቸው። አብዛኞቻችንም በአንድ ወቅት ላይ ይህንን ጥያቄ ጠይቀን ሊሆን ይችላል። ዛሬ እንደ መጽሐፍ ቅዱስ የእነዚህን ጥያቄዎች መልስ አብረን የምንቃኝ ይሆናል። እስከ መጨረሻው አብራችሁን ቆዩ። በመጀመሪያም እግዚአብሔር ሰይጣንንና የወደቁት መላእክትን ለምን አያጠፋም ወይም አይገድልም የሚለውን እንመልከት። እግዚአብሔር ሰይጣንንና የወደቁትን መላእክት የማይገድልባቸው ሶስት ዋና ዋና ምክንያቶች አሉ። የመጀመሪያው እግዚአብሔር ሰይጣንንና መላእክቱን የማያጠፋበት ምክንያት ሰይጣንና መላእክቱ መናፍስት ስለሆኑ ነው። መላእክት ሥጋና ደምን የለበሱ ሳይሆን መንፈስ ናቸው። ይህን በጥልቀት ስንመለከት መንፈስ ለዘላለም እንዲኖር ተደርጎ እንደተሰራ መጽሐፍ ቅዱስ ይነግረናል። ይህም መናፍስት ሊሞቱ ወይም ሊጠፉ አይቻላቸውም። እግዚአብሔር የሚገድላቸው ከሆነ ከሕጉ ጋር የሚቃረን ያደርገዋል። ነገር ግን እግዚአብሔር ከቃሉ ወይም ከሕጉ ጋር በፍጹም የሚቃረን አምላክ አይደለም። እግዚአብሔር በመጀመሪያ ሰይጣንንና የወደቁትን መላእክት ሲፈጥር ለዘላለም ነው የፈጠራቸው። ነገር ግን አንድ ጥያቄ ብዙ ጊዜ ይነሳል። እሱም እግዚአብሔር እንደሚያምፁ እያወቀ እንዴት ሊያምፁ የሚችሉና ሊሞቱ የማይችሉ ዘላለማዊ ፍጥረታትን ይፈጥራል የሚለው ነው። ነገር ግን ይሄ ስህተት አልነበረም፣ ከእግዚአብሔር ዘንድ የተሰጠ ምርጫ እንጂ። ነፃነትንና ምርጫን ሰጥቷቸው ነበር። ነገር ግን በእግዚአብሔር ላይ ባመፁ ጊዜ ዕጣ ፈንታቸው ለዘላለም ተቀየረ። ነገር ግን ዘላለማዊነታቸው በዛው ቀጠለ። ይህም እግዚአብሔር ነፃ ምርጫና ውጤቱን ምን ያክል ዋጋ እንደሚሰጡ ያሳያል። ታዲያ አሁንም ለምን መንፈሳቸውን አይገድልም የሚል ጥያቄ ሊነሳ ይችላል። መልሱ በቀላሉ አይ የሚለው ይሆናል። ምክንያቱም እግዚአብሔር በሕጉ የጸና ነውና። ጠላት ወደ ሆኑት መናፍስት እንኳን ስንመጣ አስቀድሜ እንዳልኳችሁም ሕጉን መቃረን አይቻለውምና፣ ምክንያቱም እግዚአብሔር ቃሉን አይሽርምና። መጽሐፈ መክብብ ምዕራፍ 3 ቁጥር 14 ላይ እግዚአብሔር ያደረገው ሁሉ ለዘላለም እንዲኖር አወቅኩ፣ ሊጨመርበት ወይም ከእርሱ ሊጎድል አይቻልም፣ እግዚአብሔርም በፊቱ ይፈሩ ዘንድ አደረገ ይላል። ነገር ግን ሰይጣንና መላእክቱ ፍርዳቸውን አያመልጡም። አይሞቱም ማለትም ከሚመጣባቸው መዘዝ ግን ያመልጣሉ ማለት አይደለም። እግዚአብሔር ለነሱ ያስቀመጠው ልዩ ስፍራ አለ። እሱም የእሳት ባህር ነው። በዮሐንስ ራእይ መጽሐፍ ምዕራፍ 20 ቁጥር 10 ላይ ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ፣ ለዘላለምም እስከ ዘላለም ቀንና ሌሊት ይሰቃያሉ ይላል። መኖራቸው አልተገፈፈም። ለአመጻቸው የዘላለም ቅጣት ይጠብቃቸዋል። ይሄ እውነታው ነው። መናፍስቱ አይሞቱም፣ ነገር ግን ለዘላለም ይቀጣሉ። ይህም የሰይጣንና መላእክቱ ዕጣ ፈንታ ነው። አመጻቸው ለዘላለም ከእግዚአብሔር ነጠላቸው። ዕጣቸውም መቋጫ የሌለው የዘላለም ሕመምና ስቃይ ይሆናል። ሁለተኛው እግዚአብሔር ሰይጣንና መላእክቱን የማይገድልበት ምክንያት ነፃ ምርጫ የምትለውን ለመጠበቅ ነው። እግዚአብሔር የፈጠራቸው ፍጥረታት ሮቦቶች አይደሉም። እግዚአብሔር ታላቅና መጨረሻ የሌለውን ፍቅር መስጠት ይፈልጋል። ፍቅር ደግሞ ያለ ነፃ ምርጫ አይታሰብም። እንበልና እግዚአብሔር ሰይጣንና መላእክቱን ቢያጠፋቸው የቀሩት መላእክት በፍቅር ሳይሆን በጭንቀትና በመሸበር ወደ ማገልገል ይገባሉ። ፍቅር ሳይሆን ፍርሃት ልባቸውን ሊሞላው ይችላል። እግዚአብሔር ደግሞ ይህንን አይፈልገውም። ከኛ ከሰዎችም ቢሆን ይህንን አይጠብቅም። በዮሐንስ ራእይ ምዕራፍ 12 ቁጥር 4 ላይ ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው ይላል። ይህ የመጽሐፍ ቅዱስ ክፍል እጅግ ብዙ መላእክት ሰይጣንን ተከትለው እንዳመጹ ይጠቁመናል። 1/3 መላእክት ከሰይጣን ጋር ማመጽን እንደመረጡ እንመለከታለን። እግዚአብሔር ግን ፈቅዶላቸው ነበር። ለምን? ምክንያቱም ከምንም በላይ እግዚአብሔር ለነፃ ምርጫ ቦታ ይሰጣል። እግዚአብሔር ነፃ ምርጫን ለፍጥረታቱ በሰጠ ጊዜም ሊያምፁበት እንደሚችሉ የሚያውቅ ነበር።
ነገር ግን እውነተኛ ፍቅር በነፃ ምርጫ እንደሚገለጽም ያውቃል። መላእክትም ሆኑ የሰው ልጆች በግዳጅ እንዲያመልኩት ቢያደርግ ያ ፍቅር ይባላል አይባልም። ቁጥጥር ወይንም ማስገደድ ነው የሚሆነው። እግዚአብሔር ማንንም አያስገድድም። ፈቅደውና ወደው ለሚገዙለት ግን ፍቅሩ ወደር የለውም። ስላለባቸው ሳይሆን ፈልገው ለሚወዱት። አዳምና ሔዋን ለዚህ ትልቅ ምሳሌ ሊሆኑን ይችላሉ። ለመላእክቱ ሰጥቷቸው የነበረውን ነፃ ምርጫ ለአዳምና ሔዋንም ሰጥቷቸው ነበር። የእውቀትን ፍሬ ዛፍ በኤደን ገነት አስቀመጠ። በኦሪት ዘፍጥረት ምዕራፍ 2 ከቁጥር 16 እስከ 17 ያለውን ስንመለከት እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና ይላል። እዚህ ጋር ነፃ ምርጫን ሲሰጣቸው እንመለከታለን። ለምን? ምክንያቱም ፍቅር ያለ ነፃ ምርጫ ትርጉም ስለሌለው። እግዚአብሔር ማንም በጉልበት እንዲታዘዘው አላደረገም። አንዳንዶች እንደሚያምፁ እያወቀም ለመላእክቱም ለሰውም ልጆች ነፃ ምርጫን ሰጠ። ነገር ግን እግዚአብሔር ሰይጣንን ታክሷል ማለት አመፃን ሁሉ ይታገሳል ማለት ግን አይደለም። ምሕረቱም ለንስሐ ጊዜ መስጫ እንጂ ለአመፃ ዋስትና እየሰጠ አይደለም። ስለዚህ ለምንድን ነው እግዚአብሔር ሰይጣንን የማይገድለው? ምክንያቱም መንግስቱ በፍርሃትና በሽብር የሚመሩ ባሪያዎች መንግስት እንድትሆን ስለማይፈልግ ነው። እግዚአብሔር ፍቅር ነው፣ መንግስቱም የፍቅር ናትና። ሶስተኛው እግዚአብሔር ሰይጣንን ወይም መላእክቱን የማይገድልበት ምክንያት ክብሩን ለመግለጥ ነው። እግዚአብሔር ሁሉንም ለክብሩ ይጠቀምበታል። እግዚአብሔር ክፉን ለክብሩ መገለጫ አይጠቀምም፣ ነገር ግን በጎነቱን ለመግለጥ ይጠቀምበታል። ብዙ የምናያቸውንና የማናያቸውን የሰይጣን ጥቃቶችን እየመከተ ክብሩን ይገልጣል። በድካማችንና መከራችን ጊዜም ኃይሉን ያሳየናል። በጨለመብን ጊዜም ክብሩን ይገልጥብናል። እያንዳንዱ የምናሳልፈው መከራ የእግዚአብሔርን ቸርነት እንድንመሰክር ያደርገናል። እያንዳንዱ የሚገጥመን ፈተናም ረዳትነቱን እንድንመሰክር ያደርገናል። የሰይጣን ፈተናም የእግዚአብሔርን ኃይል እንድናይ እንድንመሰክር ያደርገናል። ታዲያ ለምን እግዚአብሔር ሰይጣን ይህን ሁሉ ጥፋት እንዲያጠፋ ይፈቅድለታል? አንዳንዶችም ሰይጣን ከእግዚአብሔር ቁጥጥር ውጪ ይሆን እንዴ ብለን ልንጠይቅ እንችላለን። ነገር ግን ከዚህ ሁሉ አመፁ ጋር ሰይጣን እግዚአብሔር የፈቀደለትን ርቀት ብቻ ነው መጓዝ የሚችለው። ሽንፈቱም የተደመደመ ነው። ታዲያ ለምን ሰይጣንና መላእክቶቹ ይኖራሉ? እዚህ ጋር በደንብ ልንረዳው የሚገባን እግዚአብሔር እጅግ ረቂቅ፣ ትልቅ፣ ማንም ሊደርስበት የማይችልና አሰራሩም እጅግ ረቂቅ፣ በሰው አእምሮ ልናውቀው ቀርቶ ልንገምተው የማንችለው ነው። እንድናውቀው ሊገባን በተገለጠልን ልክና በተጻፈልን ታላቁ መጽሐፍ በመጽሐፍ ቅዱስ በኩል ስለ ሥራው እንረዳዋለን።